በሰርግ ድል ያለ ሰርግ ነው ጋይስ የደገሱኝ። ቴንክ ዩ ኢትዮጵያ ያለው በሰርግ ነው የተደገሰው። ባለ ትዳር ነበርኩኝ ሳየው የቆሽ ማዳ ቁምሽምድ አንድ ነገር አያወጣ ጋብሮም እጁ እንደ ካንጋሮ የተንጠለጠለ የአበባ ሳይን አይተሽ ጠገብ የሚል ወንድ ነበረ እና አገር ለቅቄ አሜሪካ መጣው። አሜሪካ ከመጣው በኋላ ያምላኬ አሜሪካ ከመጣው በኋላ የምን አባቱ የቆሽ ማዳ ፎሮፎራን ብዬ ዝብጥ አድርጌ ምን የመሰለ ይሄው ሁሌ 24 ሰዓት እኮ መቀመጠው እኮ ካለው ተጠጋ ወይ ካለው ተወለድ ተብዬ ነው። ካለው ተጠግቼ እሱ ቢሉን ይክፈል ምን አባቱ ብዬ ቆራም ቆሽ ማዳ ብያንን ጥዬ ይሄኛው ደግሞ ባለ ሀብት ነው እናትዬው ተቀምጬ 24 ሰዓት ሙሉ እንደው እናንተ የቲክቶክ ገንዘብ ምን አባታችሁ ለውጦልኝ ይሄው እንዲቀብረር ብዬ ቁጭ በይ አውሪ እኔ ሰርቼ ፈግቼ እመጣለሁ። ለማን አባቱ ብለሽ ተዝናኝ ተቁላይ ተቀቢ በቃ እንዲ ቁልት ያርገሽ ብሎ አስቀመጠኝ ጋይስ አስቀመጠኝ። ይሄው ተቀመጥኩኝ። የኢትዮጵያ ቤኒት ቀባትሽ ድርቀት አለባት ቤታ እስቲ አንቺ ቤታዩ አንድ ያሳይ ኮኮናት ተቀባለ ኮኮናት አላት ቤታዩ አንድ ያሳይ ቤታዩ እስቲ አንድ ያሳይ ማበጠረው ይሄ አይረክም። ይሄ ነው አይደለ? አሁን አይረክም። ከዛ ይወጣል። ተረጋጋት ዝም በል አንተ ልስማ ስማ ፓፒ የማበጠሪያ ለአንተ ይወጣል። ምኑ ነው የሚወጣው? ጸጉሯ ነው የወጣው። ጸጉሯ ወጣ። እሺ እስቲ ደግሞ ኮኮናቱን አሳይ። እንዴ አትቀባም እንዳንተ ውሻ ድርቀት ይዘ ምን ነው የኔ ውሻ ምን አባቱ ነው ኮኮና? እስቲ እኔ ራሴ ለኝ ወይ የውሻ ኮኮናንት ነው። ውሻ ለነሱ ቢበሉትም ችግር የለውም። አሁን እግዚአብሔር ለፍሬኒ ይሰጣል ይበሏል። ኧረ ስጪለኛ ማታ ሰማሻለሽ። ግን ቤታ ይልሽ እኛ ጋር ብታመጩ እስላይስ ላይ ቀብጠን ነው የምንበላው። አንተናም እሱ ነው የሚበላው ራሱ ነው የሚበላው እንጂ አንተማ ትቀበዋለህ አይደለ? አንተማ ትቀበዋለህ። ያማን አስመሳይ ነው። ማርያምን አትዋሹ። ሙድ አትያዙብኝ። ጌታ እናደዳለሁ። የሆነታችሁ እንዴት ነው ለውሻው አደርቋል። ውሻችሁ ታደርቁ አንቺ ምን ደርቋል? አቤት አንቺ በጣም ነው የምታቀብጫት ውሻሽን ባይዘው እግዚአብሔር አይደለም ማጥፋት አይደለም። ይኸው ስማኝ አዳምጠኝ ሆናንተ ውሻ እስቲ እግዚአብሔርን ቅባት አይቀባም ምናምን በል። ምን አባቱ ነው ቅባት የሚቀባው እንዴ? እኔ ራሴ እየረሳሁ ነው ሞት እናቱ ነው ለምን የሚቀባው እንዴ? እንደዚህ አይታው አንቺ ትቀልጃለሽ እንዴ? ስሚ አሁን ቶማስ ሊገዛ ነው እንዴ? ምን ማለት ነው? መኝታ ቤት ይገባል እንጂ እኔ ቃል ጋር ላይ አይወጣም እንዴ? አንተም ነው የምለቀው አልጋ ላይ ይተኛል አንተ ጋር ምናምን ጸጉር ፐርፕል እንዴ ትቀልዳላችሁ? እሺ ጥርሱን መቼ ነው የምንፍቅልን ነው? እኔ ራሴ ማለት ነው የራሱ 7 ቀን ሆነኝ። ትቀልዳለች እንዴ ደፋር ጥርሱን ኮልጌት ሽቶ የለውም ለገላዋ ሽቶ የላትም። አሁን እኛ ኑሮ ነው የምንኖረው። ቤታዬ ግን እግዚአብሔርን በጣም ነው በቃ እግዚአብሔርን የኮረው ማርያምን አንተ እንዴት እንደምትንከባከባት አንተ ዱሮ ረደለ እሱ አለው እንዴ መሰለህ ቤታ ግን ባልሽን ራሱ እግዚአብሔር እንዴት እንደምትንከባከብ ይኸውልህ ባይዘዌ ማለት አንድ ማወቅ ያለብህ ነገር ማለት ፓፒ እሷ አሜሪካ ነው የምንኖረው። አንደኛ ነገር ብዙ ነገሮች ቆይ አንዴ ልጨርስ። እና አሁን አንቺ የኢትዮጵያ ውሻ አሁን አንቺ ቅባት እየቀባሽ ማርያምን ስማኝ አሜሪካ ሀገር ይኸውልሽ አሜሪካ ሀገር እኮ የሚያድግ ውሻ እኮ ማለት አሩን ሲያራ ራሱ እየመረጠ ነው የሚያራው። እግዚአብሔር ይመርጣል ቦታ ማንሻለ እኮ ማንሻ እዚህ መጥቶ ሶፋ ላይ ይቀዝንልሻል እንዴ? እኛ ሀገር እኮ ሶፋ ላይ ነው የሚቀዝነው ውሻ። የቶማስ ውሻ ነገርኩህ። አሁን እግዚአብሔር ከቴራስ ላይ ነው የምለቀው። ልንገርህ አንድ ነገር ባይዘው ስማ ቆይ ምንድነው? አዎ እስኪለምዱ ድረስ እስኪለምዱ አይደለም። አንድ ውሻ ያንቺ ውሻ ስሚ ራሷ ያንቺ ውሻ ማለት ነው የራሷ ያንቺ ውሻ ኢትዮጵያ ውስጥ ብታድግ ራሷ ከነዘሯ ከአሜሪካ መጣ ኢትዮጵያ ውስጥ ብታድግ ማለት ነው እሷ ውሻ ዱርዬ ነው የምትሆነው። እግዚአብሔር ነው። እንዴት ማለት ጥሩ ነው እንዴ? አሁን እኛ ጋር
ውሻ ስናሳድግ ማንም ሰው ያን ያህል ብዙ እንክብካቤ እንትን አይልም። ልጅም ሲያድግ በእውነት የምሬት ነው ገብታ ለመሰ እንደውም አለ ውሻ በጣም ስትንከባከበው ይሞታል። እቺ ውሻ እኮ ስማ ፓፒ ታጥበው ትናንትና ነው ልብስም አላት አሳይው ላይ ነው ከተዛሬ በእናትሽ ቤታ አልብሰሽ አሳይን። በእግዚአብሔር ዳይፐር ታደርጋለች ቤታ ቁም ሳጥኗን አሳይን። እንዴ ጌታ ልብስ አይለብሱም እናንተ ውሾች? አሳይን እስኪ አልብሰሽ በእናትሽ አሳይን። ቤታ እየቀለድሽ ነው ቤታዩ? አልብሳት አሳይን። ቆይ አንዴ ይለብሳሉ እኮ አልብሳት አሳየን። በእናትህ እኔ ውሻውን በልብስ ማይፈልገኝ ውሻዬ ነው ብለሽ ሰጂ። ቆይ ቤታዩ እንደው የምር ሁሌ እንደዚህ ነው ወይስ የምር ክርስቶስ ነው እና እኛ እየኖርን እኮ አይደለም ማለት እኮ ነው። ዳይፐር ልታረግ ነው ወይ እየለበሰች ነው ልብስ ነው ቶሎ ለብሳ ላሳያችሁ ዛሬ አራት እንደው እሙሟ እንዳይታይባት ሸፍኛት እቺ ውሻማ እንዴ በዚህ ከቀጠለች እኔ አሁን ጥያቄ አለኝ። ያንተ ውሻሽ ወንድ ነው አይደል? አሁን እኔ ኤሪ አለው ዝናብ ሲመጣ የሚለብሰው ምናምን ሬንኮት አለው ምናምን እንደዛ የላቸውም እናንተ? አለው አራለው ናውማ ማዳበሪያ ነው የሚያለብስ ቤታዩ አንቲ የምታያቸው ነገሮች እንኳን ውሻው እኔ የለኝም። ለበሰች ጌታ ለበሰች አለበስሻል። እስኪ ቤታ በእናትሽ እንደው ማርያምን ውሻ ቆይ እዛ ያለብሱም እንዴ ታዲያ? ኧረ ቤታ ዝም ብለሽ አልብሻት እዚህ ያለው እንተው እንያት በእናትሽ ቆይ እንደው በእግዚአብሔር ይለቅ ይሄን እግሯ ላይ ጌታ አለ ኢየሱስ ይማሰቡ ቆይ ጫማ አላት? አይ እግሯ ገና ነው ጥንጥዬ ነው። ኦኬ አስላልበቃ ነው እንጂ አላት አዋለ ጫማ አለ እኮ በካልሲ ነው ያለ ካልሲ ብታረገው ያለ ካልሲ ነው። ቃንዴ ቤታ ዳይፐር አርጊላትና እስቲ አቁሚያት። ወይ ዳይፐር አቆመች ወይ አደገችልን እሰይ እንደው ካይን ያውጣት እሰይ ዳንን ካይን ያውጣት አደገችልን። ቤታ ልደቷም ይከበራል። የሻወር ስትወጣ ማድረቅ ያለ እኔ እኮ ቤታ ይሄ እኮ በቲሸርት ነው የሚያዳርገው ከሻወር ሲወጣ። ለምን ነው ያለ አንዴ ጣይ ላይ የአንገት ጌጧ ነው የአንገት ጌጥ። ወይኔ ጉዴ ጆሮ ጌጥ የላት ጆሮዋን አልተመሳቸም ግን በሳታ የልደቷ ነው ልደቷ ሲከበር ይታረጋል። ኧረ ወይኔ ጌታ አሬ እግዚአብሔር እየከፋኝ ኖቤ እኔ የምልሽ አንዱን ቲክታከር ይችን ውሻ አግብተው አሜሪካ ሄድ ግድ የለም እግዚአብሔርን ለዓለም አቀፍ ናታን ጥሩነት ዳርይለት በሌ